ከኔ ጋር እንስማ የዛ ጊዜ። ስለዚህ ይህንን ነው የምለው። ሌሎቻችሁ ሴቶች እባካችሁ ፍቅረኛ ስትይዙ ጓደኛውን እዩ፣ ቤተሰቡን እዩ፣ ምን አይነት ሰው ጋር እንደምትቀርቡ እዩ። እባካችሁ ከገባችሁበት በኋላ መከራውን አትችሉትም። ሳትገቡ በፊት የት ቦታ ነው የሚውለው፣ ምን አይነት ጓደኛ ነው ያለው የሚለውን ነገር ይህ ሴት ልጅ ከዛ በኋላ መልካም ውስጥ ትገቢያለሽ። ውሎው ጓደኞቹ ለአንቺ ህይወት መሰረቶች ናቸው። የማይረባ ዝተት ሰው ይዘሽ በኋላ ቀይረዋለሁ ብለሽ ስታለቅሺ ነው የምትዩ ለማለት ፈልጌ ነው። ሰላማችሁ ይብዛ። መልካም አዳር። ይመቻችሁ። እሱ ፕሪዝን እያለ ነው። ይኸውልህ በጫማ ጥፊ ነው። እሷ ለቀልድ ነው ገብቷል። እንደዚህ ኬክ ነገር እየቀባች መሰለኝ። እሱ ግን እንዴት አድርጎ እንደሚቀጠቅጣት ይሄ ሰውዬ አስገባዋል። አይ ብዙ ቪዲዮ የምናየው ነገር ብዙ የዚህ ልጅ አቢዩዚቭ ነገር እንደሚወጣ እርግጠኛውን ይናገራለሁ። ይህን ሰውዬ ሴቶችን እንዴት እንደሚያደርግ በደንብ ላይቭ እንደዚህ ካደረገ በክሎስ ዶር ደግሞ አስበዋል። በተዘጋ በር አያረ ሌላም አለ እያለ እኮ ቅድም አልኩህ እኮ ዱባይ ላይ ራሱ አገሩ ህጉ ስላለበት በጣም እሱም ተሳቆ ነው ያችን ነገር ያደረገው እንጂ ሌላ ቦታ ነፃ ቦታ ቢሆን ኖሮ ሌላ ማድረግ የሚችል ልጅ ነው። እንግዲህ መወገዝ ያለበት ነገር ምንድን ነው? ይሄ ሰው ብዙ ተከታይ ያለው በተለይ ኢንፍሉዌንሰሮች እና ሶሻል ሚዲያ ላይ በጣም ብዙ ተከታይ ያላቸው ማህበረሰብን ነው የሚበክሉት። በጣም መወገዝ ነው ያለበት። ይህ ነው ለሰው ምሳሌ እንደዚህ አይነት ለምን we have to hold them accountable። በጣም ወጦ ይቅርታ ማለት አለበት፣ ጥፋቱን አምኖ ማለት ነው። እና አጠገባቸው አለመድረስ፣ ሁለቱ ላይ አለመድረስ። ዮኒ ጋይስ ሪሜምበር ባክ ኢን ዴይ ክሪስ ብራውን ሪያናን ደብድቧት። ጋይስ ሪሜምበር የደረሰበት መወገዝ የተቀጣው እስከ ዛሬ ክሪስ ብራውን እኮ ከማይክል ጃክሰን በኋላ ሙሉ የሆነ አርቲስት እሱ ነው። ሱፐር ቦል እንኳን መጫወታል ፐርፎርም ማድረግ አልቻለም። ቢኮዝ ኦፍ ስቲል ይሄ ነው ትልቁ ችግሩ። እና እዚህ ሀገር ካልቸሩ ነው ልክ እንዳልኩ ህጉ ነው። የዚህ ሀገር ትልቅ ህግ አለ እና ሰውም ደግሞ ለሴት ያለው ክብር አለ። ሴት ልጅ አቢዩዝ ካደረግክ በጣም ነው የምትጠላው። በጣም ይሄ ካልቸር ነው። አሁን ያን ካልቸር ነው እኛ ውስጥ ማምጣት ያለብን። አየህ ሴቶችም እንዲነቁ እንዲያውቁ፣ ማህበረሰቡም ለሴቶች ያለው ክብር ከፍ እንዲል እንዲያድግ፣ ወንዶች ደግሞ አግሬሲቭ ከመሆን ጉልበት ከመጠቀም እንዲቆጠቡ እነዚህ ነገሮች ላይ መስራት ያለብን ይመስል እንደ ማህበረሰብ ብዙ መሰራት ያለበት ይመስለኛል። የአንድ ሰው ኬዝ ብቻ አይደለም። እና ጆን ዳንኤል አሁን የምናያቸው ቪዲዮዎች እውነታውን እዚህ ጋር እኔ ዮኒ ያሳየው ክሊር አይደለም፣ ግን እግሩን ሲያነሳ ይታያል። መቷት ከሆነ በጣም ነው የሚገርመው። እውነት እንደዛ በእግሩን ልጅቷ እየቀለደች ነው፣ ሰዎች ቆመዋል እያቀፉት ነው። እና አሁን እዚህ ጋር መቷት ከሆነ በጣም ነው ከባድ ነው። እና እነዚህ ነገሮች ተነስቶ ሲመታት እኮ ይታያል። ተነስቶ ሰው በመሳቅ ሙድ ላይ ስለነበረ ጥርሱ ግጥጥ ብሎ ቆመዋል እንጂ መጨረሻ ያለው ልጅ እየታዘበ ነበረ። ገባ ግራ ገባ። እኔ ምን መሰላችሁ አሁን እኔ ዝም ብዬ ከምፈርድ ታንጅብል የሆነ በጣም እውነተኛ መረጃ ይዘን ልጁንም 100% ለመውቀስ ይመቸናል። አሁን የምናየው ነገር ግማሽ ነገር ነው። ባይዘዌ አዲስ እንደዚህ ሲጎትታት ላይክ የለመደው ቤት የሚያረጋትን ነገር ነው ሳያስበው ላይቭ ላይ ያሳያት። እኔ በዚህ
I'm not with it በእንደዚህ አይነት ነገር I'm telling you that much እንደዚህ ካረጋ ግራብ አድርጎ እንደዚህ ኮረወራት ማለት ነው። እሱ ቤቶ የሚያረገው ብቻቸውን የሚያረገውትን ነገር ነው እዚህ ላይ ሪያክት ያረገው በድንገት ቪዲዮ ላይ ሆነ ማለት ነው። ለቀልድም ሊሆን ይችላል። እሷ እንደዛ ሲያረጋት አናቅም። ከዛ በፊት የነበረውን ነገር አናቅም። እኛ ሰው ካረገው በጣም ብልቅና ነው። ግን አሁን አንድ ነገር አስባችኋል እና አዲስ ሁላችሁም ዌብሳይት ኤቨሪባዲ ሂር ዮኒም ኢቨን ኤቨሪባዲ እዚህ ጋር ያላችሁ ሰዎች አንድ ነገር ልጠይቃችሁ። ይሄ ነገር የተጀመረው ጎንደር እያለች ነው አይደል? ስልኩ የስልኩ ጉዳይ የተነሳው እችን ልጅ ምናልባት አዶናይ ጋር ባለችበት ጊዜ የምትቀናባት ሌላ ሰው አለች ብላችሁ ታስባላችሁ? አዶናይን የምትፈልገው ሜቢ እሱ ይሄንን ነገር እንድታወራስ ማን ገፋፋት? እንግዲህ እሷ ከሆነች ያወጣችሁ መጀመሪያ። ይሄማ አካውንት መዘጋቱ እኮ ነው። አካውንት መዘጋቱ እኮ ነው እንትን ያላት ገባ። አካውንቱ ስለተዘጋ ነው። ከዚህ በፊት ያስፈራራታል። አካውንትሽን አዘጋለሁ እንደዚህ ያደርጋሻለሁ ይላታል። አዘጋባት። አይወለ አንድ ነገር ልንገራችሁ። የዚች ልጅ አካውንት ከዚህ በፊት ዋርኒንግ ሆኖ አያውቅም። ተናግራለች እሷ ራሱ ዋርኒንግ ሆኖ አካውንቴ አያውቅም። እንግዲህ አስቡ፣ የሁለት ሰው አካውንት እሱ ከተፈታ በኋላ ለምንድን ነው እንደዚህ የሆነው? የአንድ ሰው ቢሆን ኦኬ ገባ። ከሁለት ሰው ጋር ደግሞ ይጣላው ማን ሊሆን ይችላል? ከሁለት ሰው ጋር በሁለት ሰው ሊቀና የሚችለው ያለው አንድ ሰው ነው። በቃ እሱ ነው። ይሄንን አዶናይን የምትፈልገው ነው የምልህ። አዶናይን የምትፈልገው ማን ነው? በአዶናይም በእሷ የሚቀናው ማን ነው? አዶናይን የማይፈልገው ሴት አዲስ አበባ አሁን ያለ አይመስለኝም። ብዙዎቹ ይፈልጉታል። አጠገቧ ካሉ ነው የምልህ። በዙሪያ እሱማ ሁሉም ሰው ነው የሚፈልገው። በኋላ ከዚህ በፊት አይቀኑም ነበረ ወይ? ሳይፈታ በፊት አይቀኑም ነበር? ለምን አይቀኑም ድሮ? እሱ ከተፈታ በኋላ ለምንድን ነው የሆነው? ይሄ በጣም ቀላል እኮ ነው። ቀላል ሎጂክ ነው ባይዘ። ይሄ ልጅ ከተፈታ በኋላ ለምንድን ነው አካውንቱ ዋርኒንግ ለሁለቱ ያሳየው? ለሁለቱ ነው ያሳየው። ገባ? ለሁለቱም፣ ለአዶናይም ለጃኒም። ስለዚህ ከዚህ መረዳት ያለብህ ይሄ ልጅ ነው ያደረገው ብዬ የወሰንኩት ለዛ ነው። አንደኛ ከዚህ በፊት ካለው ሂስትሪ የሰውን አካውንት ያዘጋል፣ ይናገራል፣ አቢዩዝ ያደርጋል። አዶናይ ደግሞ ወስዶ እችን ልጅ ሱሪ ለብሳ የሀገር ሱሪ የምትለብስ ልጅ ወስዶ ቀሚስ አስለብሶ ቤተክርስቲያን አስገባት። ሴት አስመሰላት። እግሯን ሰብሰብ አደረገች። እሱ ጋር ያለ እግሯን ከፍታ ሱሪ አድርጋ ምናምን በቃ የሆነ ነገር ነበር የምትመስለው። አሁን ግን ኢትዮጵያዊ መሰለች። የዛ ነገር ይመስለኛል። ያው ሰው ወንድ ልጅ አይደለም ምን ያው ሚስቴን አይደለም መውሰድ በህልም ብታስብ አለቅህም፣ አበጥርሃለሁ። ገባ? ያ ነው። ቅናትም አለ እሱ። ቅናትማ በደንብ ተጫውቷል መሀል ላይ። በደንብ ቅናት ደግሞ በጣም መጥፎ ነው። አንተ ግን እዩ ጩፋ እንኳን በህልሙ አያበጥርም። አንተ ማንም የሚሉ አበጣሪ ነህ በህልም። ኖ እሱ ሳይሆን ምን መሰላችሁ፣ ወንድ ልጅ እስኪ አስበው። አንተ የምትወዳትን ብትተዋትም ራሱ የሆነ ሰው ሲይዝብህ ያናዳል፣ ይደብራል። ምክንያቱም አዶናይ ምን አረገ መሰለ፣ የልጁን መጥፎ ሳይድ አጉልቶ አሳይቷል። ምን አድርጎ ተንከባክቦ አሳየ። ጃኒን እኮ ምን አላት መሰለ፣ አንቺን በእንጨት ማነካም። እንዴት ነው አማርኛ አይደለም እንደማወራው? እንዴት ነው አንደርስታንድ አታደርጉም? ዩ ጋይስ ዶንት ደግሞ ንግስቴ እያለ ነው የሚጠራው። ንግስቴ ነው በደንብ አለ፣ ቅናትም አለ። ቲሸርቷን ጸጉሯን እንዴት አድርጎ ነው የሚይዝላት? መድረክ ላይ ስትወጣ ጸጉሯን ይይዛል፣ ቅንድቧን ይነካካላታል። እንዴ አግኝታው ነው አዶናይ እንደ ቻንድራ ጥሪኝ ሁሉ እያላል ነበር እንዴ? ሲዘላል ነበር ከፎቅ ላይ። ታዲያስ ምን አለ እሱ ራሱ አብረን ተኝተን እያለ እኔ ላይ ዘግታ ራሷን እንደዚህ ቆራረጠች አለ እሱ ራሱ። ራሷን በራሱ ብታደርገው ብዬ ላስብ፣ ብታደርገው ራሱ ለምንድን ነው ደስታ ስላልሰጣትም ሊሆን ይችላል። ደስታ ሰጥቷት ቢሆን ኖሮ እቅፍ አድርጋው የተጫወተች ትቀመጥ ነበር። አሁን ግን ከአዶናይ ጋር ያላት ፍቅር የምናየው ነው። በጣም ደስተኛ ናቸው። አዶናይማ ትልቅ ሪስፔክት ነው የሰጣት። አንድ ሰሞኑን ያየሁት ሰሞኑን ያየሁት ቪዲዮ አለ። አንድ ትንሽ ልጅ አዶናይ ስልክ ምናምን አይፎን ገዝተውለት ምናምን አንድ ቪዲዮ እያየው ነበር እና ልጁ ጃኒን ላይ ምናምን ይላፋታል። ሄዶ ምናምን አንገቷ ምናምን ኖ ተው እሱ ሲሪየስ ነው የሚወስደው። እንደ ቀልድ አስመስሎ ነው። በስርዓቱ ሰላም በላት ተው እሱን
እያለ አስትተውት ጃኒን እንደ አንገቷን ይዞ ወደ ላይ ያነሳት ማለት ነው። አይተው ከሆነ እሱ ቆሟል፣ አዶናይ ቆሟል እና ወደ ላይ ያነሳት እና ነው እንደሱ አይደለም እንደሱ ማድረግ የለብም አክብራት ምናምን እና በስርዓቱ ጨብጣት። ልጁን አንገቱን ይዞ ጩጬ ልጅ ነው ልጁ ግን አንገቱን ይዞ ሼክ እንዲያረጋት እጇን ሼክ እንዲያረግ ምናምን ሲያደርግ አይቼዋለሁ እና ያ ሂ ጊቨር ሬስፔክት ያሳያታል። እንደዚህ ነገር አዶናይ ኢዝ ጀንትልማን ሆነስትሊ ሂ ኢዝ ቬሪ ጀንትልማን ነው። ይሄ ነገሩ ደስ ይላል። ብዙ ሰውም እሱን የሚደግፈው ለዚህ ነው። ግን አጤ እንደደዳይ እኛ የምንፈልገው ዮኒ ሁሉም ሰው እንዲማር ነው አይደለም? ሁሉም ሰው እንዲማር ነው። ዮኒም እርግጠኛ ኢንቴንሽኑ ጃኒ ላይ የደረሰውን አቢዩዝመንት አሁን በጣም ጮክ ብሎ ይቃወም እንጂ አጤ እንደደዳይ ሌሎች ሰዎች እንዲማሩ ነው። ሌሎች ሰዎች እዚህ ሪሌሽንሽፕ ብዙ ሰው ሪሌሽንሽፕ ላይ አለ። ብዙ ወጣቶች አሉ፣ ይቸኩላሉ፣ ይሳሳታሉ እና እነሱም እንዲማሩ ነው እና የእሷ እውነት ካለ ደግሞ እንዲወጣ ነው። ሆነስትሊ አሁን ዋናው ቁም ነገሩ ምንድን ነው? ጃኒም እየሰማሽ ከሆነ ዛሬ ብዙ ሰው ጆከር ቤት በጣም ብዙ ሰው ነበረ። ማነው ጃን ዳንኤል የራሱን እውነት ተናግረዋል። የአንቺ እውነት በስሱ አንቺ ያቀረብሽው ቪዲዮ ውጭ በደንብ የወጣ ነገር የለም። አንቺ ሌላ መረጃ ካለሽ እውነቱን አውጪና ከዛ ወደ ሰላምም ወደ ይቅርታም ለመሄድ ቀላል ይሆናል አይደለም? መጀመሪያ ግን ሀቁ መታወቅ አለበት ነው ከሁለታችሁም ሳይድ። እሱ ባወጣው መረጃ ብልክ አንቺም ደግሞ ሞር መረጃ አውጥተሽ የሚሰማሽን እሱ ባቀረበው ነገር ላይም ራሱ ሀሳቧን ብትሰጥ እኔ በጣም ጥሩ ነው ብዬ ነው ምን ጥሩ ሀሳብ ነው። አሁን ዶሚኔት ያደረጋት አሁን ይሄ መደወሏ ነው። ያ ነገር ሰው እንዲነሳባት አደረገ። እች ልጅ አሁን ስተት ብለን የምናየው በቃ መደወሏ ነው አይደል? የደወለችበት ምክንያት ደግሞ ራሷን ፕሮቴክት ልታደርግ ይሆናል። ጀርባው ምንድን ነው እንጂ በቃ በደሏ እንዳለ ሆኖ እኮ ሁላችንም አይተናል እኮ ገብቶናል። እኔ ቢላ አንስቼ ያቺ ደውል ባትኖር ያቺ ደውል ነች ዮኒ ምንም ምክንያት አይኖረውም። ትንፍሽ የሚል ሰው አልነበረም። ሁሉም ባይዘው ያቺ ደውል መኖሯ ብዙዎቹ እሷን ገልጽ ያረጋት ማለት ነው። በቃ ለምን ይሄን አደረገች ብዬ ያረጋት ከነበረ ለምን ደወለች ነው ከአዶናይ ጋር ሶማሌ ተስካር አረጋችሁት። የባንክ ቤት ወረቀቱን ለምን አታዘጋም? ብልጥ ብትሆን የልጁ አካውንት ላይ እሷን የምትጠቀም ብሏል እኮ። ልጅቷ አላሰበችም፣ በቃ አዙራ አላሰበችም። አይ ተንኮል ብታስብማ ባንክ ውስጥ ያለውን ገንዘብ በሙሉ ሙልጭ አርጋ መውሰድ ታደርገው ነበር። ተንኮለኛ፣ ግፈኛ፣ ተንኮል ሀሳቢ ብትሆን እንዳልሆነች ስለሚያውቅ ነው። በምንም በተንኮል እንደሌለች የዋህ እንደሆነች ለተንኮል ብላ የምታስባቸው ነገሮች እንደሌሉ በደንብ ስለሚያውቅ እንጂ አካውንት የእሷ አካውንት ገንዘብ እሷ ነች ያዥ። ሙሉን መውሰድ ትችላለች አውጥታ። የእሱንም ደግነት አያሳይም እዚህ ጋር። አሁን ለእሷን ማመኑን ደግሞ ታይበታል። የሚያምንበት ሪዝን ለምንድን ነው? ስላወቃት። አየህ አንድ አካውንት ብቻ ነው እንዲ ያለው ልጁ። ታማኝነቷን መልካምነቷን ስላወቀ ጭምር ለዛ ነው ይሄን ያርገው። ያውኑ ነው እንጂ የገዛ ዘመዱን የገዛ እናቱን አላመነም። የገዛ እናቱን አላመነም። የገዛ አባቱን አላመነም። የገዛ እህቶቹን አላመነም። ያመነው እሷን ነው። ለምን ካልክ ጃኒዬ የዋህ ናት። ጃኒ ክፉ ሰው አይደለች። ክፉ ብትሆን ኖሮ እንኳን ሊያምናት አጠገብ አያደርሳትም። ሌላው ደግሞ የስልክ ግንኙነቱን ባይዘው ያላመንኩም እስካሁን። ምክንያቱም ሽንት ቤት ውስጥ የተወራ ስልክ ምንድን ነው የሁሉ ንፋስ የሚለው ጥያቄ ለእኔ ያስነስቷል። ለእኔ ሰው ማመን ይችላል። ሽንት ቤቱ ጣራ የለውም። ቆይ ለእኔ ለአንድ ነገር አዳምጡት። በኤርፎን አድርጉና ይኸውላችሁ፣ ይሄ ሁሉ ንፋስ ምንድን ነው? ሽንት ቤት ውስጥ ጨዋታ ወጣ። የድራፍት ጨዋታ ሽንት ቤቱ ውጭ ላይ ነው። አዎ ምንድን ነው? በጣም ጮኋል ሽንት ቤቱ። አዎ እንዴ ዮኒ፣ ሽንት ቤቱ ውጭ ነው እንደ ያለው ምንድን ነው? ይህንን ጠይቁ ለራሳቸው። ለእኔ ጥያቄ ሆኖብኛል። አንድ በል። ሌላው ደግሞ ከአሁን በኋላ ጃኒ ተመልሳ አትሄድም ብዬ አምናለሁ። ምክንያቱም አዶናይ ስፖርተኛ ነው። ጥሩ አድርጋ የተበጠረች ይመስለኛል። ከአሁን በኋላ ላገኙት አቦ ዌብሳይት